አንድ ቤት እየኖራችሁ በትዳር ውስጥ በተለይ የተለያያችሁ አይነት ስሜት እያስተናገዳችሁ ያላችሁ ባለትዳር ካላችሁ በተለይ እነዚህ ምልክቶች ይንጸባረቃሉ። አብሮ ያለመብላት፣ አብሮ ያለመጠጣት፣ አብሮ እንደ ድሮ ያለመነጋገር፣ የግል ሚስጥርን መደበቅና ቤት ከገቡ በኋላ ስልክ ላይ ትኩረት የማድረግ ስልክ ላይ የተለያዩ ሚስጥሮችን በየጊዜው የማግኘት ነገሮች ይኖራሉ ማለት ነው። እንደ በፊቱ ያለመከባበር፣ ያለመደማመጥ፣ ያለመተሳሰብና አብረው ያለመተኛት ነገሮች ይመጡና በአንድ ቤት እየኖራችሁ የግል የመሰለ ኑሮ ወይም የተፋታችሁ አይነት ስሜት የሚመስል የህይወት ጉዞ ትቀጥላላችሁ። እነዚህ ነገሮች ከእናንተም አልፎ ልጆቻችሁ ላይ ተግዳሮት ሊያመጣ ይችላል ማለት ነው። በተለይ አንድ ቤት እየኖራችሁ የተፋታችሁ ያክል ስሜት የምታሳልፉ ባለትዳሮች ካላችሁ በተለይ ከጊዜ በኋላ ዲፕሬሽንና ስትረስ በእናንተ ላይ ተግዳሮትና ተጽዕኖ ሊኖር ይችላል ማለት ነው። ስለዚህ አንድ ቤት እየኖራችሁ የተለያያችሁ አይነት ስሜት የምታሳልፉ ባለትዳሮች በተለይ ከጊዜ በኋላ በግላዊ ነገራችሁ ላይ ዲፕሬሽንና ስትረስ ውስጥ ገብታችሁ ለረዘም ላለ ጊዜ ትዳራችሁ ጥሩ ስሜት እያልሰጣችሁ ይቀጥላል ማለት ነው። እንደዚህ አይነት ነገሮች ከእናንተ አልፎ ልጆቻችሁ ላይ ተጽዕኖ ሊያመጣ ይችላል ማለት ነው። የስነ ልቦና አማካሪ ባዩ ጌታቸው። መልካም ቀን።